ሰላም ሰላም እንዴት ናችሁ? እስከ ዳር ነኝ። በዚህ ሰሞን የተሰኘው ዝግጅታችን ነው። በዚህ ዝግጅታችን ላይ በዚህ ሳምንት ማህበራዊ ድረገጾችን ያነጋገረ ርዕሰ ጉዳይ ምንድን ነው ብለን የምናይበት ጊዜያችን ነው። ይህ ቻናል አዲስ ስለሆነ እባካችሁ ሰብስክራይብ በማድረግ ቤተሰባችሁን ይሁኑ። እንዲሁም የተለያዩ አስተያየቶችን በመስጠት እንዲሻሻል አሻሽል ያላችሁኝ አብሬ እንድጓዝ ፍቀዱልኝ። እንደገና ቪዲዮ እንዲታይ ስለሚጠቅመኝ ላይክ በማድረግ ጀምሩ። እንዲሁም ደግሞ ብዙ ሼር በማድረግ ተባበሩኝ። አመሰግናለሁ። አብራችሁ ቆዩ። በዚህ ሳምንት ምን ጉዳዮች አነጋገሩ የሚለውን ነው የምናየው። በዚህ ሳምንት በስፋት ሶሻል ሚዲያዎችን አጨናንቆ የነበረው የሴቶች ጥቃትን ሃሽታግ ትሰማና ሃሽታግ በቃን በሚል ርዕስ የተካሄደው ጥቃት ማስቆሚያ ወይም የመቃወሚያ ዘመቻ ነበረ። ይህን እንቅስቃሴ ዘመቻ ደግሞ ያስጀመረችው ጆርጂን የምትባል ማህበራዊ ተጽዕኖ ፈጣሪ ናት። እሷም እንግዲህ ሃሽታግ ትሰማና ሃሽታግ በቃን በሚል የተለያዩ ጥቃት የደረሰባቸውን ሴቶች ፎቶ በመለጠፍ እንዲሁም ስማቸውን አብሮ ሃሽታግ በማድረግ የተለያዩ ተቃውሞ ዘመቻ እንዲደረግ አድርጓል። እና ይህንን ዘመቻ ደግሞ ብዙ የታወቁ ሰዎች እና ይመለከታል ብለው ያሰቡ ሰዎች በሙሉ ተቀላቅለውት ነበረ እና በሚገርም ሁኔታ እንግዲህ ስኬታማ ነበረ። ግን ይህን ዘመቻ ደግሞ ብዙ ሰው እንደመቀላቀሉ ደግሞ ብዙ ሰውም ተቃውሞታል። ምክንያቱም ይህን ዘመቻ ያስጀመረችው እህት ፌሚኒዝምን ሀሳብ ታራምዳለች ከሚል የተነሳ ነው። እና ይህን ፌሚኒዝም ደግሞ የሚቃወሙ ሰዎች ዘመቻውንም አብረው ሲቃወሙ ነበረ። እኔ በበኩሌ በጣም በማንም ሰው ይነሳ በማን በእርግጥ ሞቲቭ እንዳለ ሆኖ ነሳሽነቱ ከየት ነው የመጣው ብሎ ማለት ጥሩ ሆኖ ሳለ ግን ሀሳቡን አንድ ያደርገናል ብዬ አስባለሁ። ሁላችንም ሴቶችን በጠቅላላ ወንዶችም ሰው ይመለከተኛል የሚለውን በሙሉ የሚያስማማ መልእክት ነው ብዬ ስለማስብ እኔ በበኩሌ ጥሩ መሰማት ከቻለ በየትኛውም መንገድ ተቃውሞ ቢቀርብ ግድ የለኝም። ግን ብዙዎቹ ይህንን የሚራመደውን ሀሳብ ስለማይደግፉ ይህንንም ዘመቻ አብረው ሲቃወሙ ነበረ። እንዲሁም ለዚህ ሁሉ ቀውስ መነሻው ራሱ ፌሚኒዝም የሚለው አስተሳሰብ ነው ብለው የተቃወሙ አሉ። አንዲት እንስት ቲጂስ ፐርስፔክቲቭ በሚል ዩቲዩብ ኤንድ ቲክቶክ ገጿ ላይ የምናውቃት ሴት ናት። ብዙ ጊዜ ስትቃወም እንሰማታለን። ይህንን እንግዲህ ስትናገር እሷንም ተቃውሟት ነበረ። ግን ምን አለች የሚለውን እስቲ አይተን እንመለስ። ህጻናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄ ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሀሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እሷም የምትለው ነገር ራሱ የፌሚኒዝም ጽንሰ ሀሳብ የቤተሰብ መበታተን ያመጣል። ያ የቤተሰብ መበታተን ደግሞ ልጆች ለአደጋ ወይም ለጥቃት እንዲጋለጡ ያደርጋቸዋል። ስለዚህ ያንን ነው እንደው መቃወም ያለብን ብላ ነው እዚህ ላይ የገለጸችው። ከዚህ በፊትም እንደዚህ ስትቃወም ሰምተናታል። እንደ ሀሳብ እሷ ያነሳችው ፌሚኒዝም መነሻው ራሱ ቤተሰብ ለመበተን ነው። ቤተሰብ የሚበተነው ደግሞ ሴቷም ተበድለሻል፣ እንደዚያ አደጋ እየደረሰብሽ አብረሽ መኖር የለብሽም አይነት በሚል እሳቤ ከማህበረሰቡ ወይም በፊት ከነበራት አስተሳሰብ ጤናማ አስተሳሰብ ተበድለሻል በሚል ሁኔታ ከዛ ውስጥ ከማህበረሰቡ ወይም ከቤተሰቡ እንድትወጣ በማድረግ ቤተሰብን በመበተን እና ብዙ አስተዋጽኦ ያደርጋል ይሄ ፌሚኒዝም የሚባል
እንቅስቃሴ ብላ ነው እሷ የምታስበው። ይህንን ተቃውሟ ደግሞ ሌሎችም ሰዎች የደገፏትም አሉ፣ የተቃወሟትም አሉ። እናንተ በዚህ ሀሳብ ምን ትላላችሁ? እውነት የሴት ልጅ ጥቃት ከፌሚኒዝም አስተሳሰብ የመጣ ነው ወይስ ደግሞ ጆርጂ የሚሉት በወንድ የበላይነት የመጣ ነው? እስቲ እናንተ ተነጋገሩበት። ግን እኔ እዚህ ላይ የማነሳው ነገር እሷም ይህንን ሀሳብ እንደ መነሻ አድርጋ የተጠቀመችው ባለፈው የዛሬ ሳምንት ኦር 15 ቀን የሳሚ እናት የምትባል ቲክቶከር እንግዲህ ተደፍሬያለሁ ብላ ባወራችሁ መሰረት ሰይፉ ኦኒቤስ ላይ ቀርባ ያንን ጥቃቷን እንዴት እንደነበረ እንዴት እንዳለፈችው ስታብራራ ትዕግስት ዋልተ ንጉስ ደግሞ የሳይካትሪስቷ ማለት ነው። እሷም ደግሞ መታ እዛ ላይ የተናገረችው እዛ ፕሮግራም ላይ የተናገረችው ነገር ነበረ። እዛ ላይ ምንድን ነው ያለችው? የሚጠቁ ሴቶች ወይም ህጻናቶች ምን አይነት ሁኔታ ላይ ያሉ ናቸው ብለሽ ታስቢያለሽ ተብላ ለተጠየቀችው ጥያቄ ብዙ ጊዜ የሚጠቁ ሴቶች የሚጠቁ ወንዶችም ሊሆን ይችላሉ ጊዜ ያልተሰጣቸው ወይም የሚከታተላቸው የሌለ ከበሉ ከጠጡ ሌላው ነገር ትርፍ ነው በሚል አስተሳሰብ እናት አባትም እያለ ወይም አባት ሳይኖር ወይም እናት ሳይኖር ወይ ቤተሰብ ሳይኖራቸው እንደዚህ ተገልለው ወይም የሚከታተላቸው ሰው የሌላቸው ሰዎች ናቸው ብዙ ጊዜ በጥቃት የሚዳረጉት ብላ ካወራችሁ ላይ ተነስታ ነው እሷም እዚህ ላይ የጨመረችው እና በሆነ መልኩ ያስኬዳል። ኦፍኮርስ እንደተረቱ ሰውየውን ካልናቁ አጥሮን አይነቀንቁ እንደሚባለው ማለት ነው። እና ምን በላ ምን ጠጣ የት ዋልክ ምን አደረግክ ዛሬ ምናምን ብሎ የማይጠየቅ ልጅ ጥቃት እንኳን ቢደርስበት ይሄ ነው ብሎ የመናገር አቅም የለውም። ለምን? የመናገር ልምድን መጀመሪያም ስላላዳበረ ወይም የሚጠይቀውም ስለሌለ እና በዚህም ሆነ በዛ መልኩ ግን የሴቶች ጥቃት ይቁም እላለሁ። በዚህ አጋጣሚ እኔ ማለት የምፈልገው የኔ አስተሳሰብ የትኛውም ሁኔታ ውስጥ እንኳን ብንገኝ የሴቶች ጥቃትን መቃወም አለብን ብዬ ነው ማስበው። ምክንያቱም ሴት ሆነን አሁን ወንዶችም የተጠቁ ነው ያሉት በሚያሳዝን ሁኔታ እንደ ሴትነት ማለት ነው። ከመለከፍ ጀምሮ እስከ መደፈር ብዙ ነገር ብዙ ጥቃቶችን እናስተናግዳለን። ያው የጥቃቱ ሁኔታ ይለያይ እንጂ የመቅለልና የመክበድ ግን ያም ሆነ ግን ውስጣችን እንደሚሰማን ማለት ነው። እና በየትኛውም ሁኔታ ይህንን መቃወም አለብን ብዬ አስባለሁ። እናንተስ ምን ትላላችሁ? እባካችሁ ኮመንት ላይ እስቲ አስተያየታችሁ ጻፉ። ሌላው ደግሞ በዚህ ሳምንት የነበረው ያው እንዲሁ ከሴትነት አልወጣም አንዷ አንስት እዚህ ቲክቶክ ላይ የምናውቃት ማሩ በሚል ስሟ የምናውቃት ብዙ ደስ የሚሉ የቤተሰብ ቪዲዮችን የምትለቅ ሴት አለች። ልጆቿ በጣም አፋቸው የሚጣፍጥ ደስ የሚሉ ስርዓት ያላቸው ብቻ ደስ የሚል የቤተሰብ ቪዲዮችን በመልቀቅ ነው እኛ የምናውቃት እኔ የማውቃት። ከሰሞኑ ግን አንድ ቪዲዮ ለቀቀችና ልጅ ወልዳ ቪዲዮ ለቀቀች እና እዛ ቪዲዮ ላይ ስታምጥ የሚመስል ቪዲዮ ምክንያቱም አሁን እኔ በኋላ ላይ ነግራችኋለሁ የሚመስል አንድ ቪዲዮ ትለቃለች። ይህም ቪዲዮ እንግዲህ ሰው እየተቀባበለ ብዙ ያወራታል ብዙ ይላል ማለት ነው። እስቲ ቪዲዮ ላይ አይተን እንምጣ። ስሚኝ ጸሎቴን የልቤን ነግረሽ ያስጨነቀኝን አናለዳችንን የሚያጽናና ቀና ልበል። እንግዲህ ቪዲዮ ከተለቀቀ በኋላ ብዙ ሰዎች ተቃውሞቸውን ሲያሰሙ ነበረ። በጣም ብዙ ሰው ሲቃወማት ነበረ። እንዴት ከባህል ያፈነገጠ ነገር ከአንቺ የሚጠበቅ አይደለም፣ ምጥስታምጭ እንዴት ቪዲዮ ትለቂያለሽ በሚል ነው። ባለፈው የታየው የሰይፉ ኢቢኤስ ላይ ደግሞ እንደዚህ አጫጭር ቪዲዮችን በመቀነጫጭቦ በየሳምንቱ የሚያቀርቡበት መግቢያ ፕሮግራም አላቸው። እዛ ፕሮግራም ላይ በፊት ያው ሰይፉ ነበረ የሚያቀርበው። ሰሞኑን ደግሞ ድርሹ ዳና
የመጣች ታቀርባለች እና በዚህ ባለፈው ሳምንት ያቀረበችው ይህን ቪዲዮ ነበረ። ይህን ቪዲዮ እንዴት አድርጋ አቀረበችው የሚለውን አይተን እንምጣ። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አንቱ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ። ይህን ቪዲዮ ላይቭ አይደለም የተለቀቀው። ላይቭ ላይ ምጥ አላስተላለፍኩም። ሶስተኛው ግን ሳትናገሩ እንዴት ነው ላይቭ ቪዲዮ ነው ብላችሁ ትለቃላችሁ? እና በ72 ሰዓት ውስጥ ድርሹ ዳና ይቅርታ ትጠይቀኝና ቪዲዮም ይነሳ ብላለች። ቅድም እንዳየነው ያልባታል፣ ተቃስታለች። ይህ ደግሞ የምጥ ቪዲዮ ነው የሚመስለው ግን ነው ብዬ እኔ አይደለም እኔም እንዳልከሰስ ግን ያው የምጥ ይመስላል ሲታይ እና እሷ ግን የምጥ አይደለም። ሲጀምር በምጥ አልወለድኩም እኔ በሲ ሴክሽን ነው የወለድኩት ብላለች። እንግዲህ ፍርዱን ለእናንተ እንተዋለን። ግን ብዙ ሰዎች ተቃይሟታል፣ ተቃውሞም ተነስቶባታል። ይሄ ከአንቺ የሚጠብቅ አይደለም፣ እንደገና እንዴት እከሳለሁ ትያለሽ፣ ይቅርታ እንደውም መጠየቅ ያለብሽ አንቺ ነሽ የሚሉ ብዙ አስተያየቶችን አይቻለሁ። ከዛ መሀል እንግዲህ ዮኒ ማኛ ነው። ዮኒ ማኛ ያው ጠንከር በሚል አስተያየቱ እናውቀዋለን። እስቲ ምን አላት የሚለውን አይተን እንመለስ። እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ። ይኸውልሽ ተደራጅቶ ኢትዮጵያ ይህ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነው። ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን። እንግዲህ ሁሉ ቅሬታ ከመጣባት በኋላ ባለፈው የሰይፉ ኢቢኤስ ፕሮግራም ላይ እንደገና ቀርባ ህዝቡን ይቅርታ ጠይቃለች። ቪዲዮም የምጥ ቪዲዮ አይደለም፣ ነገር ግን ማደንዘዣ ሊሰጡኝ እንደምሳሌ አድገኝ ብሎ ብዙ ቦታ ስለወጉኝ ያ ህመም የፈጠረብኝ ህመምን ነው የቀረጥኩት ለሰው ማስተማሪያ እንዲሆን እና ብዙ ችግሮችን አይቼ ነበር ብላለች። ነገሩ በዚህ በመቋጨቱ ደስ ብሎኛል። ያው ይቅርታ ጠይቃለች። ብዙ ሰውም ተቋሟት ስለነበረ ሁሉንም ይቅርታ ጠይቃለች። እንግዲህ ከይቅርታ በላይ ምንም እኔ ግን ያው እንደ ማስታወሻነት ብዙ አይነት ቪዲዮዎችን ልንቀርጽ እንችላለን፣ ግን ባንለቃቸው ብዬ አስባለሁ። እናንተ ምን ትላላችሁ? እስቲ የሆነ እንደዚህ አይነት ቪዲዮዎች መለቀቅ ጥሩ ነው ብላችሁ ታስባላችሁ? ሞሬ የግላዊ ነገር እንዴት ነው ሰው እንደዚህ ጭንቀት ውስጥ ላይ ሆኖስ ቪዲዮ እየቀረጸ መልቀቅ አለበት ወይ? ምን ትላላችሁ? እባካችሁ ኮሜንት አድርጉልኝ። እንግዲህ የዛሬው ፕሮግራማችን በዚህ ይጠናቀቃል። እንዳልኳችሁ ቀደም የአዲስ ቻናል ስለሆነ ሰብስክራይብ በማድረግ አሳድጉኝ። ላይክ ደግሞ በማድረግ ቪዲዮቼ ብዙ ሰው ጋር እንዲደረስ አድርጉልኝ። ኮመንትም አድርጉኝ። ምን ይሻሻል፣ ምን ላቀርብ፣ እንዴት ይሁን የሚለውንም እባካችሁ በዛው ገስጹኝ፣ አበረታቱኝ፣ ሼርም አድርጉልኝ። እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። ሰላም ለሁላችን ይሁን። ባይ ባይ።